አክስቱ መጣ ከሱ ጋር ተጫወቱ ብላ ወሰደችው። እኛ ከልጅሽ ጋር ተጫወትን እንጂ ምን አደረግነው? አረ ምን አይነት የተረገመች ፍጥረት ናት በእናታችሁ! አው ላሳያችሁም ረሳው። ከበስተጀርባ ያለው ፕላኔት ምድር ነው። ለምን ትልቅ እንደሆነ አላውቅም። ምናልባት ኤአይ ስለሆነን ነው። ወይኔ የቦታው ትንሽ ችግር ይሞቃል። ፀሐይም እጅግ ጠንካራ ናት። እንደ ምድር ቀዝቃዛ አይደለም። በጣም ሙቅ ስለሆነ በዚህ ውሃ እንቀዘቅዛለን። ግን ለ1000 ጊዜ ልናስጠነቅቃችሁ የምንፈልገው እንደኛ አታድርጉ። እኛ ኤአይ ነን። ትንሽ ቀዘቀዝ ብለናል። ግን ልብሳችን በውሃ ተሞልቷል። ብርድ እንዳይዘን ልብሳችንን ማድረቅ አለብን። አሁን እንተኛና እንቀጥላለን። ችግሩ ግን ሰዓቱ ማታ ነው ቀን ነው ምንም የምናውቀው ነገር የለም። እህቴን ቀሰቀስኳትና ኮፊዋን ለብሳለች። ትንሽ ተናዳለች። በዛ ላይ ደግሞ እንቅልፋም ናች። ዋናው ግን መቀጠላችን ነው። አንድ የኤሊየን ፍጥረት ጥቁር ልብስ ለብሶ አየን። ብቻ ሁኔታው እየተመቸኝ አይደለም። ጠባቂው የዶክተሩ ጓደኛ ነው። ምንም ማበራ ከላዩ ማየት አልፈልግም። መላውን ጨረቃ እንድታጸዱ ፈልጋለሁ አለን። ፈጣሪ ግፉን ያያል። አናጸዳም። ይሄንን ሁሉ አበራ እንዴት አድርገን ነው የምናጸዳው? እስቲ ይሄንን አስትሮኖት እንዲያነጋግረው እንጠይቀው።